ሴት ልጅ ፈልጋሚውን ሳትፈልግ እንዲህ በአደባባይ ቀለበትሽን አውልቂ፣ ከአንቺ ጋር ምንም አይነት ህይወት ሊኖረኝም አይችልም ኖሮኝም የማያውቅም ትባላለች። ትላንትና ቀለበት አርግላት እያሉ ፑሽ ሲያደርጉት የነበሩት ሌሎች፣ ዛሬ ደግሞ ቀለበቷን አውልቅላት እያሉት ያሉት ሌሎች። እቺ ሴት በመሀል ላይ ክብሯን በአደባባይ እየተዋረደች እያዋረደች፣ ምንም ሳይጎላት ምንም ሳያንሳት፣ ሴት ልጅ እናት ናት፣ ሴት ልጅ ክብር ናት፣ ሴት ልጅ ሀገር ናት፣ ሴት ልጅ ሚስት ናት ይሉናል። ሴትነታቸውን እንዲህ በአደባባይ በግድ አፍቅረኝ፣ በግድ ላግባክ፣ በግድ ቀለበት አድርግልኝ፣ በግድ ሽማግሌ ላክ፣ የሰው ባል የእሷ አትሆንም የኔ ነክ፣ ለእሷ አትገባም ለኔ ነክ እያሉ ሴትነታቸውን በአደባባይ ላይ እየሸጡ ሴት ልጅ ምኑን ሀገር ሆነችው? ሴት ልጅ ምኑን እናት ሆነችው? አሉ ግን እናቴ ከእናትም እናት ከሴትም ሴት ሆነው ልጆቻቸውን በክብር በፍቅር ሀገራቸውንም ቤተሰቦቻቸውንም የሚያስተዳድሩ የሚኖሩ የሚያከብሩ የሚያስከብሩ አሉ። እንደ ዘመኑ ሴት ዩቲዩበሮች እና ቲክታከር ላይ የምናያቸው ሴቶች ደግሞ ሴት አለመሆንን የሚያስንቁ ማለት ሴትነትን የሚያስጠሉ ሴት መሆንሽን የሚያስጠላ አለ አይደል? ያ በቃ እንደዛ አይነት ነገር እየሆኑብን ያሉ ሚዲያው እየተለመደ ያመጣው ነገር አለ። አሁኑን ሳሳይተናል። የወደፊቱን ሴቶቻችን እንዴት ሆነው የሆነ ሀገር የሚረከቡት ሴቶቻችን እንዴት ሆነው የሆነ ሚስት፣ እናት፣ ሀገር ሊሆኑን የሚችሉት አብረን የምናየው ነው። ኦ ማይ ጋድ! እንደ ዘመኑ ሴት የተዋረደች ሴት የለችም መቼም ማለት ነው። ብዙ ሴቶችን እያየን ነው። በገዛ እጃቸው የሰው ሕይወት ላይ እየተንጠለጠሉ በገዛ እጃቸው እየተዋረዱ ሳያረግዙ እርጉዝ ነኝ የሚሉ። በነገራችን ላይ ሄርሜ እርጉዝ ነኝ ብላ ነበር አለ። እርግዝናው ምን ሆነ? ቀለበቱ እንጂ ያሳሰበሽ ወድሽ ውስጥ ያለው ልጅ አላሳሰበሽም ስላላረገሽ ማለት ነው። የሰውን ባልመንጠቅ መጨረሻው ይሄ ነው። መወርወር ይመጣል። እኛ እንደምንልሽ ብትሰሚ ኖሮ ዛሬ ባልተወረወርሽ ነበር። ፊትሽ ሁሌ በርበሬ እየመሰለ እያለቀሽ እስከ መቼ ትዘልቀዋለሽ? ግን ሄርሜ አፍቅረኝ፣ ፍቅር ጥያቄን ስተቀበለኝ አልቅሰሽ ፊትሽ ቲማቲም መስሎ። ኦ ማይ ጋሽ ኦ ማይ ጋሽ ኦ ማይ ጋሽ ኦ ማይ ጋሽ ሴት